ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች በአሁኑ ቪዲዮአችን ደግሞ ይዘላችሁ የቀረብነው ካለፈው ቪዲዮ የቀጠለውን ፓርት 2 በዛሬ ቪዲዮ ይዘላችሁ ቀርበናል። ፓርት 1 ያላያችሁ ተመልሳችሁ አይታችሁ ማየት ትችላላችሁ። በዛሬ ቪዲዮአችን ከቁጥር 21 ጀምረን ነው ጥያቄዎች የምንሰራ። ቀጥታ ወደ ጥያቄዎቹ እንለፍ። የቁጥር 21 ጥያቄ ምን ይላል? What does periodization in history refers to? ፔሪዳይዜሽን የሚባለው ነገር ሂስትሪ ላይ ሪፈር የሚያደርገው ወይም የሚያመላክተው ምንድነው ነው የሚል ኤ the use of calendar in ancient history ancient history ላይ ካላንደርን መጠቀምን ነው የሚያመለክት ነው የሚልና አይሆንም። ምክንያቱም ካላንደር ሲጀምር ቱል ነው፣ ታይምን ትራክ ለማድረግ ነው የምንጠቀመው ቱል ነው እንጂ ከፔሪዳይዜሽን ጋር የሚያገናኘው ነገር የለም። ሶ አይሆንም ኤ ማለት ነው። ቢ ደግሞ ይላል the process of guessing historical data ፔሪዳይዜሽን ማለት ገስ ማድረግ ነው። ሂስቶሪካል ዴቶችን ወይም ደግሞ የታሪክ ቀኖችን መገመት ነው የሚል ሲጀመር ሂስትሪ ሲጀመር በገሲንግ ወይም ደግሞ በግምት አይደለም የሚጻፈው፣ በአክቹዋል ፋክት በሆነ ነገር በአክቹዋል ሂስትሪ ነው የሚጻፈው። ሶ ይሄም አይሆንም ማለት ነው። የሲ ምርጫ ደግሞ ዲቫይዲንግ ሂውማን ሂስትሪ ኢንቱ ታይም ቤዝድ ሰክመንትስ ለሚለና አይኛው ያስኬዳል። ፔሪዳይዜሽን ማለት ሂስትሪዎችን ለማጥናት እንዲመች ከፋፍለን በታይማቸው ከፋፍለን ስናጠናቸው ያኔ ፔሪዳይዜሽን ይባላል ማለት ነው። ይሄ መልስ ይሆናል ሲ ማለት ነው። የቀጣዩ ጥያቄ ደግሞ 22 ነው። ምን ይላል? what divides prehistory from the history prehistory ከሂስትሪ ዲቫይድ የሚያደርገው ወይም ደግሞ የሚከፍለው ምንድነው ወይም የሚለየው ምንድነው የሚለና ኤ use of stone tools መጠቀሙ ይላል። ቢ ደግሞ origin of homo sapiens ለሆሞ ሳፒያንስ ኦሪጅን ስለነበር ነው ይላል። ሲ ደግሞ ኢንቬንሽን ኦፍ ራይቲንግ የተጀመረበት ሲጀመር ነው ሁለቱን ዲቫይድ የሚያደርጉ ይላል። ዲ ደግሞ ስታርት ኦፍ አግሪካልቸር ይላል። የመጀመሪያው ኤ አይሆንም፣ ምክንያቱም ስቶን ቱል ሲጀመር መልሱ የዚህ ጥያቄ የሚሆኑ ሲጀመር ሲ ነው፣ ኢንቬንሽን ኦፍ ራይቲንግ ነው። በፕሪሂስትሪ እና በሂስትሪ መካከል ዋናው የሚከፍላቸው ብሪጁ ምንድነው? በቃ መጻፍ መጀመሩ፣ ሂስቶሪካል ዶክመንቶች ምናምን ሪካርድ መደረግ መጀመራቸው ተጽፎ ማለት ነው። እና እንደዛ ነው የሚሆን። የኤ ስቶን ቱል ኤግዚስት አድርጓል ነው የሚልና በሲጀመር ስቶን ቱል ኤግዚስት ያደረጉትም መጠቀም የጀመርንበትም ከራይቲንግ ከመጀመሩ በፊት ነው። ሶ አይሆንም። ቢ ደግሞ ኦሪጂን ኦፍ ሆሞ ሳፒያንስ ደግሞ ይህም በተመሳሳይ ከራይቲንግ በፊት ነው፣ ድሮ ላይ ፕሪሂስትሪ ላይ ነው የተደረጉ እነዚህ እንዳለ። አግሪካልቸር ስታርት ኦፍ አግሪካልቸርም በተመሳሳይ ከራይቲንግ በፊት በተወሰኑ ቦታዎች ጀምሮ ነበር። ሶ ይሄም አይሆንም መልሱ ማለት ነው። እና ያ ሁለተኛው ጥያቄ መልስ ሲ ነው የሚሆን ማለት ነው። አሁን ደግሞ ቀጥታ ወደ 23ኛው ጥያቄ እንለፍ። የ23ኛው ጥያቄ ምን ይላል? what type of stone age tools are called ባይፌስ የሚባለው የስቶን ኤጅ ቱል ወይም መሳሪያ ምንድነው ነው የሚለና ኤ አቹሊያን ቱልስ ይላል። ቢ ኦድዋን ፍሌክ፣ ሲ አይረን ፕሎውስ፣ ዲ ደግሞ ማይክሮሊትስ ይላል። እና የዚህ ጥያቄ መልስ የሚሆነው ባይፌስ የሚባለው በድሮ ጊዜ እንጠቀመው የነበረው ቱል አቹሊያን ነው። አቹሊያን ወይም ደግሞ በሌላ ስሙ ባለፈው በፓርት 1 ቪዲዮአችን አይተነዋል፣ ጥያቄ ላይ መጥቶ ነበርና ሃንድ አክሰስ ይባላል ዩኒክ ኔሙ ወይም ደግሞ ሌላ ቅጽል ስሙ ማለት ነው። አዚ በተጨማሪ ደግሞ ይሄ አቹሊያን ቱል የሚባለው እንትን ነው፣ በሁለቱም ሳይድ በእንትን ነው ፍሌክድ የሆነ ሳይድ ነው ያለው፣ ቦስ ሳይድ ሁለት ሳይድ አለው ማለት ሲጀመር ደግሞ ባይፌስ ነው ማለት ነው። ሶ ባይፌስ የሚሆነው አቹሊያን ቱል ነው። ኦልድ ዋን ቱል የሚለው ደግሞ አሁን የቢ ምርጫ ኦልድ ዋን ቱል ሲጀመር አንድ ፍሌክ ነው ያለው፣ ባይፌስ ሳይሆን አንድ ብቻ ነው፣ ሲምፕል ነው፣ አንድ ነው ያለው። እና የ23ኛው ጥያቄ ኤ ነው የሚሆን መልሱ ማለት ነው። የ24ኛው ጥያቄ which of the following best describe the economic change during the Neolithic Revolution በኒዮሊቲክ ሪቮሉሽን ጊዜ የነበረውን ኢኮኖሚክ ቼንጅ ወይም ደግሞ የገቢ እንትን ቼንጅ ወይም ደግሞ ለውጥ የሚያመላክተው ወይም በደንብ አድርጎ ዲስክራይብ የሚያደርገው ምርጫ የትኛው ነው የሚለና ኤ ትሬድ ኦፍ ጎልድ ኤንድ ሲልቨር ተጀምሯል፣ የሲልቨር እና የጎልድ ንግድ ተጀምሮ ነበር ይላል። ጎልድ እና ሲልቨር እንትን እንደውም የተጀመረው ከዛ በኋላ ነው፣ ከእንትን በኋላ ነው፣ ከኒዮሊቲክ ሪቮሉሽን በኋላ ነው። ሶ እኛው ዲስክራይብ አደረገው ማለት ነው፣ መልስ አይሆንም። የቢ ደግሞ ሶሳይቲስ ቢገን ሃንቲንግ ላርጅ አኒማሎችን ትላልቅ አኒማሎችን ሃንት ማድረግ ወይም ማደን ጀምሮ ነበር ይላል። ይህም በተመሳሳይ ሃንቲንግ የአርሊየር የነበረው ፓሊዮሊቲክ ኤራ ላይም ነበር ሃንቲንግ
እና ሲጀምር ሰው እያለ ሃንቲንግ ነበር አብሮት ማለት ነው። ሳይበላ መኖር ስለማይችል ይሄም አይሆንም ቢም አይሆንም ማለት ነው። የሲ ምርጫስ people transitioned from food gathering to food production ምግብ ከመሰብሰብ ወደ ምግብ ማምረት ትራንዚት ያደረጉበት ወይም ደግሞ የተሸጋገሩበት ፔሪየድ ነው ይላል። ይሄ ነው ኒዮሊቲክ ትራንዚሽኑ እንደዚህ ነው። በኒዮሊቲክ ሪቮሉሽን ጊዜ እንደውም ዲፌንስ እናደርጉ ምን ብለን ነው ከአግሪካልቸር ወደ ዶሜስቲኬሽን ኦፍ አኒማል ሽፍት ያደረግንበት ከአግሪካልቸር ወደ ዶሜስቲኬሽን ወይም ደግሞ ከፉድ ጋዘሪንግ ወደ ፉድ ፕሮዳክሽን ትራንዚት ያደረግንበት ፔሪየድ ምን ይባላል? ኒዮሊቲክ ሪቮሉሽን ማለት ነው። እና መልሱ ሲ ይሆናል ማለት ነው። ጥያቄ ቁጥር 25 ምን ይላል? what was the main technological innovations of homo habilis homo habilis ኢንቨንት ያደረጉት ወይም የፈጠሩት ቴክኖሎጂ ነበር አይደል? እሱ ምንድነው ነው የሚለን ጥያቄው። የኤ ሜታል ወርክ ወይም የብረታ ብረት ስራ ይላል። ቢ ደግሞ ኮምፖዚት ቦውስ፣ ዲ ኦልድ ዋን ስቶን ቱልስ፣ ዲ ደግሞ ዩዝ ኦፍ ራይቲንግ ይላል። ሆሞ ሃቢለስ ሲጀመር የመጀመሪያው ሜታል ወርክ ብሮንዝ አይረን ኤጅ ላይ ምናምን ነው ሜታል ወርክ ሲጀመር ይደረግ የነበረውና ሜታል ወርኪንግ አይሆንም። የቢ ምርጫ ደግሞ ኮምፖዛይት ቦው ቀስት ምናምን ደግሞ የነበረው ከሂውማን ዲቨሎፕ መሆን ከጀመረ በኋላ ነው። ሂውማን ከመጣ በኋላ ሰው ከመጣ ሆሞ ሃቢለስ ላይ ሳይሆን ሰው ከመጣ በኋላ ነው ቀስት ምናምን የተጀመረ ማለት ነው። ከሰው ከመጣ አይሆንም ማለት ነው። ቢም የሲ ደግሞ ኦልድ ዋን ስቶን ቱልስ የሚለው ደግሞ ይሄኛውን መልሶ ሆሞ ሃቢለስ የመጀመሪያውን ሲምፕል ስቶን ቱል ወይም ደግሞ ኦልድ ዋን ቱል የሚባለውን የሰሩት ሆሞ ሃቢለሶች ናቸው። መልሱ ሲ ነው የሚሆን ማለት ነው። ዩዝ ኦፍ ራይቲንግ ደግሞ ከሆሞ ሃቢለስ በኋላ ነው። ከሆሞ ሃቢለስ በኋላ ነው ራይቲንግ ኢንቨንት የተደረገው ወይም ዲቨሎፕ የሆነው ማለት ነው። ዲም አይሆንም መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ ደግሞ እንለፍ። ጥያቄ ቁጥር 26 ምን ይላል? why did early Ethiopian historiography focus more on the north? ለምን ነው አብዛኞቹ ሂስቶግራፊ ድሮ የነበሩ የኢትዮጵያ ሂስቶግራፈር ጸሐፊዎች ኖርዝ ላይ በጣም ትኩረት ፎከስ የሚያደርጉ ነበር? ለምን ነው? ምክንያቱ ምንድነው ነው የሚለና ኤ the south end more Christian church ነው። ሳውዝ had more Christian church ሳውዝ ብዙ ክርስቲያን ቸርቾች ስለነበሩት ይላል። ይሄኛው አይሆንም ሲጀመር ቸርች እንዲሁም በጣም በሁሉም ሪጅን በሳውዝ በኖርዝም ነበር በጊዜው ማለት ነው። አይሆንም ኤ። የቢ ደግሞ ሳውዘርን ሪጅን ሪፊውዝድ ቱ ሪከርድ ዚር ሂስትሪ ሳውዝ ሪጅኖች ሪፊውዝ ስላደረጉ ስለተቃወሙ ሪከርድ እንዳይደረግ ሂስትሪያቸው ስለተቃወሙ ነው ይላል። ይህም በተመሳሳይ መልስ ሊሆን አይችልም። ምክንያቱም ላክ ኦፍ ራይቲንግ ነው እንጂ ሪፊውዛል አልነበረም በጊዜው የነበረው ኢሹ የነበረው የሚጽፍላቸው አልነበረም። አብዛኞች በፓርቲ ቪዲዮአችን እንዳየ ነው አብዛኞች ሂስቶግራፈር የነበሩ የድሮ አርሊ ሂስቶግራፈሮች ኖርዝ ላይ ነበሩና ኖርዝ ላይ ደግሞ እስከ ወለዳቸው የሚጽፉ ፎከስ የሚያደርጉ የኖርዝ ነው። ለዛ ነው ምክንያቱም ማለት ነውና ሲ ደግሞ ይላል the north had a writing language and historical sources ይላል። ይሄኛው የዲንዮ ደግሞ archaeological studies focus on the Nile archaeological ስታዲዎችን ናይል ላይ ወይም ደግሞ አባይ ላይ በጣም ፎከስ ስለሚያደርጉ ነው ይላል። ይሄ ሊሆን አይችልም። ናይል እንዲያውም በጊዜው ሞር ሪቫለንት የነበረው ለኢጅፕት ነው። ዲ ማይሆነ ማለት ነው። መልሱ ሲ ነው ማለት ነው። ኖርዝ ኢትዮጵያ ሃድ ራይቲንግ ሪከርድ ያደረጉ ነበር በጊዜው አብዛኞቹ ጸሐፊዎች እዛው ኖርዝ እንደመወለዳቸው ማለት ነው። በዚህ በተጨማሪ ደግሞ ፎሪን ሪፈረንስ አርኪኦሎጂካል ማቴሪያሎችን ምናምን ጠቀሙ ነበር። ይሄ ነው ሪዝኑ ማለት ነው። እና 26ኛው ጥያቄ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ቀጣይ 27 according to the divine right theory how did king gain power? በዲቫይን ራይት ቲዮሪ የሚል የተጻፈ ቲዮሪ አለ እና በዚህ ቲዮሪ መሰረት እንዴት ነው ኪንጎች ፓወር ጌም የሚያደርጉ ፓወርን ወይም ደግሞ ኃይልን እንዴት ነው ንጉሶች የሚያገኙ ነው የሚል ፕሮሰሱ ማለት ነው። የኤ ምንድነው የሚል ስሩ ኮንኬስት በመውረር ወይም ደግሞ በመግዛት ነው የሚል ወይም በቀኝ ግዛት ማለት ነው የሚል ይሄኛው አይሆንም። ዋር ሊደርሺፕ ወይ ዋር ሊደርሺፕ ነው የሚባል ይሄኛው ቲዮሪው ማለት ነው እንጂ ዲቫይን ራይት አይባልም። ኮንኬስት እና የምታረግ ከሆነ ዋር ሊደርሺፕ በሚባል ሲስተም ነው። ኮንኬስት አርገውና ሀገርን ፓወር ካገኘ ዋር ሊደርሺፕ የሚባል ሲስተም ተጠቅመ ነው እንጂ ዲቫይን ራይት የሚባል
ሲስተም ተጠቅማ አይደለም ማለት ነው። ኤአይውንም ማለት ነው። የቢ ደግሞ ምን ይላል? አዝ ኢሌክትድ ባይ ዘ ፒፕል በሰዎች ተመርጠው ምርጫ ተደርጎ ነው ምናምን ይላል። ይህም በተመሳሳይ በአንሸንት ሞናርኪያ ታይም ሲጀመር ኢሌክሽን አልነበረም። ሶ ይህም መልስ አይሆንም። ሲ ደግሞ አዝ ሪፕሬዘንታቲቭ ኦፍ ጋድ ኦን አርዝ ነው የሚል የፈጣሪ የአርዝ ሪፕሬዘንታቲቭ ወይም ወኪል ተደርገው ነው የሚመረጡ የነበር ይላል። ይሄ ነው በቃ መልሱ፣ ሲ ነው መልሱ ማለት ነው። ዲ ደግሞ ስሩ ትሬድ ዌልዝ የሚለው ሲጀመር አናዘር ቲዮሪ ነው። ሶ አይሆንም፣ መልሱ ሲ ነው። 27ኛው ወደ ቀጣዩ ጥያቄ ደግሞ እንለፍ። ጥያቄ ቁጥር 28 ዋት ሜጀር ዲቨሎፕመንት ሊድ ቱ ሶሻል ክላስ ዲቪዥን ኢን አርሊ ስቴት በአርሊ ስቴት ጊዜ ዲቪዥን ኦፍ እንትን ነበር፣ ዲቪዥን ኦፍ ክላስ ነበር እና ለዛ ሜጀር ዲቨሎፕ እንዲሆን ሜጀር እንትኑ ምንድነው የነበር ነው የሚል ኤ ዲቨሎፕመንት ኦፍ ሪሊጅን የእምነቶች ማደግ ይላል። ሪሊጅን ሳፖርት ያደርጋል እንዲሁም ሂራርኪ ምናምን ግን ክሬት አላረጉም፣ ብቻውን ክሬት አላረጉም። ሶ ኤ አይሆንም መልሱ። ቢ ደግሞ ኢኖቬሽን ኦፍ አይረን ቱልስ አይረን ቱሎች ኢኖቬት ወይም ደግሞ መሰራት የጀመሩበት ወይም መፈጠር የጀመሩበት ጊዜ ስለሆነ ነው ይላል። አይረን ቱል እንዲሁም አፍተር ስቴቶች ፎርምድ ከሆኑ ማለት ነው። እንዲሁም አይረን ቱሎች ምናምን ኢኖቬት መደረግ የጀመሩ። ሶ እዚህ ላይ መልሱ አይሆንም ማለት ነው። የሲ ደግሞ አግሪካልቸር ሰርፕለስ ኤንድ ስፔሻላይዜሽን አግሪካልቸር ሰርፕለስ መኖሩና ስፔሻላይዜሽን መፈጠሩ ነው ይላል። ይሄ ነው መልሱ። አግሪካልቸራል ፕሮዲስ ይደረግ ነገር ነበር፣ ሰርፕለስ ይደረግ ነበር በአግሪካልቸር ማለት ነው። ይሄ ደግሞ ሲፈጠር ምን ይደረግ ነበር? ጆብ ስፔሻላይዜሽን ሊፈጠር ያደርጋል አግሪካልቸራል ሰርፕለስ ካለ ማለት ነው። ይሄ ደግሞ ለሶሻል ሂራርኪ ሊድ ያደርገናል። ሶ ይሄን ሜጀር ኮዙ የነበረው ሊድ የሚያደርገው እንትንን ሶሻል ዲቪዥን ሲ ነው፣ አግሪካልቸራል ሰርፕለስ ኤንድ ስፔሻላይዜሽን ነው ማለት ነው። ወደ ቀጣዩ ጥያቄ ነው። ጥያቄ ቁጥር 29 ዋይ ኢዝ ዘ ኒዮሊቲክ ፔሪድ ኮንሲደርድ ኤ ተርኒንግ ፖይንት ኢን ሂውማን ሂስትሪ ለምን ነው ኒዮሊቲክ ፔሪድ ለሂውማን ሂስትሪ እንደ ተርኒንግ ፖይንት ተደርጎ የሚታየው ነው የሚለና የኤ ምርጫ ምን ይላል? ሂውማን ቢጊን ዩዚንግ ፋየር ሂውማን ወይም ደግሞ የሰው ልጅ ፋየርን መጠቀም ስለጀመረ ይላል። ፋየር እንዲሁም አርሊየር ከዛ በፊት በፓሊዮሊቲክ ጊዜ ነው እንትን መደረግ የተጀመረውና ኒዮሊቲክ ላይ ሳይሆን ፓሊዮሊቲክ ነው። ሶ አይሆንም ማለት ነው። የቢ ደግሞ ሲቲ ኤንድ ራይቲንግ ዲቨሎፕድ ሲቲ እና ራይቶች ዲቨሎፕድ የሆነበት እንትን ስለነበር ራይቲንግ እና ሲቲ ዲቨሎፕድ ወይም ደግሞ ያደጉበት ጊዜ ስለነበር ነው ይላል። ራይቲንግ እንዲሁም ከኒዮሊቲክ ጊዜ ከኒዮሊቲክ ፔሪድ በኋላ ነው የመጣ ሲቲዎች ምናምን ማለት ነው ራይቲንግ ማለት ነው። ሶ አይሆንም ቢ ማለት ነው። የሲ ደግሞ ሂውማን ስታርት ሊቪንግ ኢን ፐርማነንት ሰትልመንት ሲ ነው የሚሆን መልሱ። በኒዮሊቲክ ፔሪድን ከሌሎች ፔሪዶች ለየት የሚያደርገው ምንድነው? ሂውማን ሰትል ማድረግ ጀምሮ ነበር ፐርማነንትሊ የሆነ ቦታ ላይ እንዲህ ቁጭ ብሎ መኖር ፋርም እያደረገ ምናምን መኖር ጀምሮ ነበር። ሶ መልሱ የሚሆን የዚህ ጥያቄ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 30 what was one reason for limited study of southern Ethiopia history before በ1960 ከ1960 በፊት ሳውዝ ሂስትሪ ላይ ብዙ እንትን ሂስቶሪካል ሊሚቴሽን ነበር አይደለ? ሂስቶሪካል ስተዲ ሊሚቴሽን እና ያ እንዲፈጠር ያደረገው ሪዝኑ ምንድነው ነው የሚል ኤ ምን ነው ሳውዘርን ኢትዮጵያ ሃድ ኦንሊ ኦራል ትራዲሽን ምክንያቱም ሳውዘርን ኢትዮጵያኖች ኦራል ወይም ደግሞ በአፍ የሚነገር ብቻ ትራዲሽን ስለነበራቸው ነው ለዛ ነው ያተጻፈ ይላል። መልሱ ይሄ ነው በቃ ቢፎር ሳይንቲፊክ ሜተድ ከመጀመሩ በፊት ኦራል ሂስትሪ ነበር ስታብሊሽ ተደርጎ የነበርና ሳውዝ ደግሞ አንደር ስተዲ ነበረች ብዙ አጥኛ አልነበራትም። ሶ ሪዝኑ የነበረው እሱ ነው ማለት ነው። የ30ኛው ጥያቄ ነው መልሱ ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 31 which tool making technique is associated with homo habilis homo habilis ጋር የሚያያዘው የመሳሪያ አሰራር ሂደት የትኛው ነው የሚለና የኤ ፍላኪንግ with the biface ያለው ፍላኪንግ ይለናል። ይሄኛው ባይፌስ አክቹአሊ ቱል ቅድም ብለን ያየነው ማለት ነው። ቢሎንግ የሚሆነው ወይም ደግሞ የሚመደበው ከሆሞ ኢረክተስ ነው። ሆሞ ኢረክተሶች ነው እነሱን ባይፌስ ተጠቀሙ ነበር። ሶ ኤ አይሆንም። የቢምርጫ ደግሞ ፖሊሽ with the milestone ነው የሚል ማይልስቶን ደግሞ ከዚህ በፊት ነው እንደሚመጣ አግሪካልቸር ምናምን ከመጣ በኋላ ነው የሆሞ ሃቢለስ በኋላ ነው የመጣ። ሶ ቢ አይሆንም ማለት ነው። ዲ ደግሞ ዳይሬክት percussion of stones ዳይሬክት የሆነ percussion of stones ይላል። ይሄኛው ነው መልሱ። ሆሞ ሃቢለሶች ምንድነው ዳይሬክት በሆነ percussion ወይም ደግሞ
ሂቲንግ ስቶን በመጠቀም ድንጋይ በመወርወር ምናምን ድንጋይን በማሳል በቃ ዝም ብሎ ድንጋዩን ነው ዝም ብሎ ወደ ሌላ ማቴሪያል ላይ ቀይሩት ዝም ብሎ ነው የሚጠቀሙት የነበር። ሶ ሲ ነው መልሱ የዚህ ጥያቄ ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 32 ምን ያለ what makes homo erectus unique among earlier hominids? ሆሞ ኢሬክተስ አርሊየር ከሚባሉ ሆሚኒዶች አንዱ ነው እና ካሉ ሆሚኒዶች ደግሞ ለየት የሚያደርግ ዩኒክ ካራክተሪስቲክስ ነበረው። እሱ ካራክተሪስቲክሱ ምንድን ነው የሚለና የኤ ምርጫ ይላል ዩዝ ኦፍ ሜታል ቱልስ። ሜታል ቱል ከዛ በኋላ ነው የመጣ ከሆሞ ኢሬክተስ በኋላ ነው ሜታል ቱልና መጠቀም የጀመርነው። ሶ ኤ ያውንም መልሱ። የቢ ምርጫ ዩዝ ኦፍ አቹሊያን ሃንድ አክስ ኤንድ ፋየር። አቹሊያን ሃንድ አክስንና ፋየርን መጠቀማቸውን ይላል። መልሱ ነው። ሆሞ ኢሬክተስ ዩዝድ አቹሊያን ሃንድ አክስንና በዛ በተጨማሪ ደግሞ ፋየርን ይጠቀሙ ነበር። ሶም የዚህ ጥያቄ መልስ ቢ ነው ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 33 which was the following was not a common feature of Neolithic society? የኒዮሊቲክ ሶሳይቲ ኮመን ፊቸር ያልሆነው የትኛው ነው የሚል ጥያቄው። ኤ ኖሚናዲክ ሃንቲንግ ጋዘሪንግ ነው የሚለና ቢ ሰደንታሪ ቪሌጅ ላይፍ፣ ሲ ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል፣ ዲ ዩዝ ኦፍ ፖሊሽ ቱልስ ኤንድ ፖኤትሪ ነው የሚለና እዚህ ጥያቄ ሲጀመር ይሄ ቢ ሲ ዲ ሁሉም የኒዮሊቲክ ላይፍ እንትኖች ናቸው፣ ካራክተሪስቲክሶች ናቸው። ሰዲመንታሪ ቪሌጅ ላይፍ መጠቀም፣ ዶሜስቲኬሽን ኦፍ ፕላንት እና አኒማል፣ ዩዝ ኦፍ ፖሊሽ ቱልስ ኤንድ ፖኤትሪ እነዚህ የኒዮሊቲክ ላይፍ ካራክተሪስቲክሶች እንጂ የኒዮሊቲክ ሶሳይቲ አይደሉም። ሶ ኒዮሊቲክ ሶሳይቲ ማርክ የሚደረግ ወይም በጣም የሚታወቅበት የነበረው ምንድነው ከኖሚናዲክ ላይፍ ስታይል ወደ ሰትል ወደሆነ ወደ አግሪካልቸራል ሊቪንግ እንትን ማድረጉ ነው፣ ትራንዚት ማድረጉ ነው። ሶ መልሱ የዚህ ጥያቄ ኤ ነው። ኖሚናዲክ ሃንቲንግ ጋዘሪንግ የተጀመረበት ጊዜ። ሶ የዚህ ጥያቄ መልስ ኤ ነው ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 34 which site is associated with early Acheulean tools in Ethiopia? ኢትዮጵያ ላይ አቹሊያን ቱል ነበር እና ከኢትዮጵያ ከነበሩ አርሊ እንትኖች አሶሺየትድ የሚሆነው ይሄ ማቴሪያል ይሄ ቱል ከማን ጋር ነው የሚለን? ኤ ኪቢሺ፣ ቢ ጎብድራ፣ ሲ ኮንሶ ጋርዶላ እና ዲ ደግሞ ላሊበላ ይላል። መጀመሪያ ኪቢሽ የምትባለው የኤ ምርጫ ከሞደርን ሆሞሳፒያን ፎሲል ጋር ነው የምትያዝ። ሶ ከዚህ ጋር የሚያገናኛት ነገር የለም፣ መልስ አትሆንም። የቢ ደግሞ ጎቢድራ የሚባለው ደግሞ ይልድ ሌተር ከኒዮሊቲክ ሪሜኖች ጋር ከቅሬታ አካል በኒዮሊቲክ ጊዜ ከነበሩ ጋር ነው የሚያዝ። ሶ ይህም ጥያቄ ላይም መልስ አይሆንም ማለት ነው። የሲ ደግሞ ኮንሶ ጋርዱላ የሚለው መልስ ይሆናል። ኮንሶ ጋርዱላ እንትን በጣም እንደውም በጊዜው የምታወቅበት ለአቹሊያን ቱል ኪሳይት በመባል ነበር የምታወቀው። ኢትዮጵያ ላይ ነበር ደግሞ የምትገኘው። ሶ የዚህ ጥያቄ መልስ ሲ ኮንሶ ጋርዱላ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 35 the term microlithic tools refers to ማይክሮሊቲክ ቱልስ የሚባሉ መሳሪያዎች ነበሩ። እነሱ ሪፈር የሚያደርጉት ወይም ያጣቅሱት ወይም የሚያዙት ከየትኛው ምርጫ ጋር ነው የሚል ኤ ላርጅ እና ሄቪ ኮር ቱሎች ነበሩ ይላል። እነዚህ ማይክሮሊትስ እንዲሁም በተቃራኒው ስሞል ነው የነበሩ፣ ላርጅ አልነበሩም። ሶ ኤ አይሆንም። ቢ ደግሞ ስሞል ነበሩ ይላል። ጂኦሜትሪካል ሼፕድ ብሌድ ፎር ኮምፖሳይት ቱልስ ነው የሚለን መልሱ ይሆናል ማለት ነው። ማይክሮሌትስ የሚባሉት ቲኒ ብሌዶች ሰግመንት ናቸውና የሚጠቅሙት ደግሞ ኮምፖሳይት ለማድረግ ቱሎችን አለ። ለምሳሌ ሆን አሮ ለአፐር ፓሊዮሊቲክ ጊዜ ምናምን አሮ ምናምን አሁን ለማድረግ ኮምፖሳይት ለማድረግ ዩዝ ላይ ይውሉ ነበር ማለት ነው። ሶ የዚህ ጥያቄ መልስ ቢ ነው ማለት ነው። ወደ ቀጣዩ ጥያቄ ደግሞ እናልፋለን። ጥያቄ ቁጥር 36 what was the primary role of early Ethiopian chronicles? የአርሊ የሚባሉ የኢትዮጵያ ክሮኒክሎች ነበሩ። የነሱ ፕራይሜሪ ወይም ተቀዳሚ ሮላቸው ወይም ደግሞ ተግባራቸው ምንድን ነበር ነው የሚል የኤሚላ ቱ ሪካርድ አግሪካልቸራል ዳታን እንትን ለማድረግ ነው፣ ሪካርድ ለማድረግ ወይ መዝግቦ ለማስቀረት ነው የሚል። እንዲሁም በተቃራኒው የድሮ የኢትዮጵያ ክሮኒክል አግሪካልቸር እንዲሁም ኔግሌክት ነው የሚያደርግ፣ ጭራሽ አይጽፍም ስለዛና ይሄ አይሆንም መልሱ። የቢ ደግሞ ምን ይላል? ቱ ናሬት ሪሊጂየስ ሪቹዋል ኦንሊ፣ ሪሊጂየስ ላይ ብቻ ነው ትኩረት አድርጎ የሚጽፉ ነው የሚል። እኛው ደግሞ ሃጊዮግራፊዎች ናቸው፣ እንደዛ ሪሊጅን ስቶሪ ላይ ወይም ገድሎች ላይ
የአባቶች ገድል ላይ ምናምን ትኩረት አድርጎ እምነት ላይ ትኩረት አድርጎ ጽፍ የነበረው ሃጊዮግራፊ እንጂ ክሮኒክል አይደለም። ሶ ቢም አይሆንም ማለት ነው። የሲ ደግሞ ቱ ዶክመንት ዘ አቺቭመንት ኦፍ ዘ ኤምፔረር። አዎ ሲጀመር ክሮኒክል ኪንግ ላይ የኪንጉ ቤተሰብ ላይ ነው ትኩረት አድርጎ የሚጽፉ ኢምፔረሩ ላይ ምናምን። ሶ የንጉስ እንትን ላይ የሚጽፍ ከሆነ ያ ክሮኒክል ነው። ሶ የዚህ ጥያቄ መልስ ሲ ነው የሚሆን ማለት ነው። ጥያቄ ቁጥር 37 ዋት ኢዝ ዘ ሚን ዲፈረንስ ቢትዊን ፕራይመሪ ኤንድ ሰከንዳሪ ሶርስ። ፕራይመሪ እና ሰከንዳሪ ሶርስ የሚባሉ እንትኖች አሉ፣ ሶርሶች አሉ። የነሱ ሚን ዲፈረንሳቸው ምንድነው ይላል። ኤ ፕራይመሪ ሶርስስ አር ኦልዌይስ ኦራል ይላል። ይሄኛው መልስ አይሆንም፣ ምክንያቱም ፕራይመሪ ሶርስ የተጻፈም ሊሆን ይችላል ኦራልም ሊሆን ይችላል። ሶ ኦራል ነው ብቻ ብሎ መደምደም ስለማንችል ኤ አይሆንም መልሱ ማለት ነው። ቢ ደግሞ ሰከንዳሪ ሶርስ አር ሞር ሪሊየብል፣ ሰከንዳሪ ሶርሶች በጣም ሪሊየብል ናቸው ይላል። ይህም መልስ አይሆንም፣ ምክንያቱም ሪሊየብል ዲፔንድ የሚሆነው በሶርሱ ኳሊቲ እንጂ በታይፑ አይደለም። ፕራይመሪ ሰከንዳሪ ምናምን ስለተባለ አይደለም፣ በኳሊቲ ነው። ሶ ይህ መልስ አይሆንም ማለት ነው። የሲ ደግሞ የሚላ ፕራይመሪ ሶርስ አር ፍሮም ዘ ታይም ኦፍ ዘ ኢቨንት። አዎ በጊዜው ጊዜ የነበረ ሶርሶች ፕራይመሪ ሶርስ ይባላሉ፣ ድርጊቱ ይደረግበት በነበረ ሰዓት ይላል። መልሱ ይሄ ነው የሚሆን ፕራይመሪ ሶርስ። ሶ የ37ኛው ጥያቄ መልስ ሲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 38 which of the following is a major limitation of using oral tradition in history? ኦራል ትራዲሽን በሂስትሪ ላይ ድሮ ላይ እንጠቀም ነበር እና ሜን ሊሚቴሽን የነበረው ምንድነው ነው የሚል የዚህ ጥያቄ መልስ የሚሆነው ኤ ምን ይላል? they cannot be translated፣ ትራንስሌት ስለማይደረጉ ነው ይላል። ትራንስሌት ይደረጉ ነበር፣ ሶ መልስ አይሆንም። የቢ ደግሞ they are always biased against king፣ ኪንጉ ላይ biased የሆኑ ናቸው ይላል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ኦራል ሶርስ አርናት አውቶማቲካሊ አንቲ ሮያል አልነበሩ። ሶ ቢም አይሆንም ማለት ነው። ሲ ደግሞ they are hard to verify and may change over time፣ ለማረጋገጥ አስቸጋሪ ስለነበሩና ከጊዜ ጊዜ ደግሞ ሊለያዩ ስለሚችል ይላል። መልሱ ይሄ ነው የሚሆን። ኦራል ትራዲሽኖች ከቦታ ቦታ ከጊዜ ጊዜ ምናምን ስለሚለያዩ ስለሚቀየሩ ወይም የሚጨመርባቸው ነገር ምናምን ስለሚኖር በዚህ ምክንያት ነው። ሶ የ38ኛው ጥያቄ ሲ ነው መልሱ ማለት ነው። ጥያቄ ቁጥር 39 what was the most revolutionary aspects of the neolithic period in Ethiopia? ኢትዮጵያ ላይ ሪቮሉሽናሪ የኒዮሊቲክ ፔሪድ ሪቮሉሽናሪ አስፔክቱ ምንድነው ነው የሚለና ኤሚላ አሪቫል ኦፍ ኢሮፒያንስ፣ የኢሮፒያን ወደዚህ መምጣት ይላሉ። ዲስከቨሪ ኦፍ ኦይል መገኘቱ። ሲ ዶሜስቲኬሽን ኦፍ አኒማል ኤንድ ሰደንታሪ ላይፍ፣ አኒማሎችን ማርባት የተጀመረበትና እና ሰደንታሪ ላይፍ ወይም ደግሞ የሆነ ቦታ ላይ ብቻ ሴትል አድርገን መኖር የተጀመረበት ጊዜ ስለነበር ነው ይላል። ዲ ደግሞ ዩዝ ኦፍ ገንፓውደር መጠቀማችን ይላል። እና አሁን የዚህ ምርጫ አሁን የኤ አሪቫል ኦፍ ኢሮፒያንስ፣ የቢ ዲስከቨሪ ኦፍ ኦይል እና የዲ ምርጫ ዩዝ ኦፍ ገንፓውደር የሚሉት እነዚህ ከ1000 years earlier ነው ኦከር ያደረጉ እነዚህ ነገሮች። ሶ መልስ አይሆንም እነዚህ ማለት ነው። የሲ ግን ዶሜስቲኬሽን ኦፍ አኒማል እና ሰደንታሪ ላይፍ የተጀመረበት ግን ኒዮሊቲክ ፔሪድ ላይ ስለሆነ የዚህ ጥያቄ ብዙ ጊዜ ተደጋግሞ ስለመጣ መልሱ ሲ ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 40 what was a common feature of early states like Egypt and Mesopotamia? earlier ስቴቶች የሚባሉት አሉ እና ኢጂፕት እና ሜሶፖታሚያ ምናምን የነሱ ኮመን ወይም አንድ የሚያደርጋቸው ፊቸራቸው ምንድነው የነበረው ነው የሚል። የመጀመሪያው they reject religious beliefዎችን፣ እነዚህ የእምነቶችን ምናምን ነግሌክት ያደርጉ ነበር፣ ሪጀክት ያደርጉ ነበር ወይም ይተው ነበር ይላል። እኛው መልስ አይሆንም፣ እንዲያውም ሪሊጅን ነበረ ሴንተራቸው የነበረው። ሪጀክት እንዲሆን እንኳን ሊያደርጉ ሴንተራቸው እሱ ነበር፣ ዋና ፎከሳቸው ማለት ነው። ሶ ኤ አይሆንም መልስ። ቢ ደግሞ they were governed by elected leaders፣ በተመረጠ ገቨርነር ወይም ደግሞ ገዥ ነበር የሚመሩት ይላል። ይህም በተመሳሳይ አይሆንም፣ ምክንያቱም በድሮ ጊዜ ቅድም እንዳየነው ኢሌክት አይደረግም ነበር መሪ ማለት ነው። ሶ ቢም አይሆንም። የሲ ምርጫ they depend on large scale irrigation፣ ዲፔንድ የሚሆኑ ወይም ደግሞ ጥገኛ የነበሩ ምን ላይ ነው? ላርጅ ስኬል ኢሪጌሽን ላይ ነው ጥገኛ የነበሩ ይላል። ኦፍ ኮርስ እንደዛ ነው የነበሩ። ሶ ሁለቱም ሲቪላይዝድ የሆኑት በሪቨርን በመጠቀም በኢሪጌሽን ማለት ነው። እና ደግሞ ሴንትራላይዝ ስቴት ፓወር ነበራቸው። ሶ እነዚህ ነው ኮመን ፊቸራቸው ማለት ነው። እና 40ኛው ጥያቄ መልሱ ሲ ነው ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 41 why is
ሄሮዳተስ ናውን አዝ ዘ ፋዘር ኦፍ ሂስትሪ ለምንድን ነው ሄሮዳተስ ፋዘር ኦፍ ሂስትሪ እየተባለ የሚታወቁ ይላል። የመጀመሪያው ሂ ኢንቨንትድ አርኪኦሎጂ ኢንቨንት ስላደረገ ይላል። አርኪኦሎጂ እንዲሁም ከብዙ ሴንቸሪዎች በኋላ ነው ኬሚ እንትን የተፈጠረው። ሶ ኤ የሆነ ምርጫው የቢ ደግሞ ሂ ክሬቲድ ሂስቶሪካል ፊክሽኖችን ስለፈጠረ ነው ይላል። ይህ በተመሳሳይ አይሆንም። ፋክቹዋል አካውንት ነው ሲጽፍ የነበረው እንጂ ፊክሽን አይደለም ሲጀመር ማለት ነው ሰውየው። ሶ ቢም አይሆንም ማለት ነው። የሲ ደግሞ ሂ ሮት ዋን ኦፍ ዘ ኤርሊየስት ኦርጋናይዝድ ሂስቶሪስ ቤዝድ ኦን ኢንኩዌሪን በመጠቀም አርሊስት የሚባለውን ኦርጋናይዝድ የሆነ ሂስትሪ ስለጻፈን ይላል። ኦፍኮርስ ይህ ነው መልሱ። ሶ የ41ኛው ጥያቄ መልሱ ሲሆናል። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 42 ዋት ዋዝ ኤ ሜጀር ፕሮብለም ኢን በ1960 ኢትዮጵያን ሂስቶሪካል ራይቲንግ። ሜጀር ፕሮብለም የነበረው ከፕሪሂስትሪ የሚባል ኢትዮጵያ አይደለ ከ1960 ላይ። ሶ የዛን ጊዜ የነበረው ሜጀር ፕሮብለም ምንድን ነበር ነው የሚል። ኤ ኦቨር ኤምፋሳይዝ ኦን ኦራል ትራዲሽን ላይ በጣም ኤምፋሳይዝ መስጠት ይላል። ይሄኛው እንዲሁም ስተት ነው። ኦራል ትራዲሽን እንዲሁም ኢግኖር ነበር ያደረጉ የነበሩ እንኳን ኦቨር ኤምፋሳይዝ ወይም ደግሞ በጣም ፎከስ ሊሰጡ ማለት ነው። ሶ ኤ አይሆንም። የቢ ደግሞ ዩዝ ኦፍ ኤክሰሲቭ ፎሪን ሶርሶችን ኤክሰሲቭ የሆኑ ፎሪን ሶርሶችን መጠቀማቸው ይላል። ይህም በተመሳሳይ ፎሪን ሶርሶች እንዲሁም ይጠቀሙ ነበር ግን ኤክሰሲቭሊ አልነበረም ወይም ደግሞ ሜድ ኢሹ አልነበረም በጊዜው። ሶ ቢ ማይሆንም መልስ ማለት ነው። ሲ ደግሞ ቢያዝ ኤንድ ላክ ኦፍ አቴንሽን ቱ ሳውዘርን ሪጅን ይሄ ነው መልሱ የሚሆነው። ቢያዝ ነበሩ እና ለሳውዘርን ሪጅን ደግሞ ቅድም እንዳልኳቸው አብዛኞቹ የነበሩ ሂስቶሪካል ጸሐፊዎች ኖርዝ ላይ ነበሩ እና ኖርዝ ላይ ነበር በጣም ፎከስ የሚያደርጉ እና ለኖርዝ ደግሞ በጣም ቢያዝ ያደርጉ ነበር። ሶ ሳውዝን ኔግሌክት ያደርጉ ስለነበር የዚህ ጥያቄ መልስ ሲ ነው የሚሆን። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 43 ዋት ኢዝ ሶርስ ክሪቲሲዝም ኢን ሂስትሪ። ሶርስ ክሪቲሲዝም የሚባል ሀሳብ አለ ሂስትሪ ላይ ማለት ነው እና እሱ ምን ነው ሪፈር የሚያደርግ ነው የሚል። ኤ ሪዲንግ ሪሊጂየስ ቡክስ ፎር ፈን ለተዝናኖት ሪሊጂየስ የሆኑ መጽሐፎች ማንበብ ይላል። ይህም መልስ አይሆንም። የቢ ደግሞ ጀጂንግ ሶርስስ ኦንሊ ባይ ዴር ኤጅ ሶርሶችን በእድሜያቸው ብቻ ጀጅ ማድረግ ወይም ደግሞ መፈረጅ ነው የሚል። ይህም በተመሳሳይ መልስ አይሆንም። ኤጅ ኦንሊ ፋክተር አይደለም፣ አንዱ ፋክተር ነው ኦፍኮርስ ነው፣ ግን ኦንሊ ፋክተር አይደለም። ሶ ቢ አይሆንም። የሲ ደግሞ ኢቫሉዌቲንግ ዘ ሪላያቢሊቲ ኤንድ አውተንቲሲቲ ኦፍ ሂስቶሪካል ኤቪደንስ ኦፍኮርስ ይህ ነው መልሱ የሚሆን። ሶርስ ክሪቲሲዝም ማለት አናሊሲስ ኦፍ ሪሶርስ ቱ ቬሪፋይ ዴር ኦሪጂናሊቲ እና ትረስት ወርዝ ያደርጋሉ አያረጉ የሚለውን ኢቫሉዌት የምናደርግበት ፕሮሰስ ያ ሶርስ ክሪቲሲዝም ይባላል። ሶ የ43ኛው ጥያቄ መልሱ ሲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 44 which of the following was not part of the historical methodology mentioned in your textbook መጽሐፋችሁ ላይ ያልተጠቀሰው እንትን የሂስቶሪካል ሜቶዶሎጂ የትኛው ነው የሚል ወይም ደግሞ ክፍል ያልሆነው ማለት ነው። የኤ ምን ይላል ኮሌክሽን ኦፍ ኤቪደንስ፣ ቢ ዩዝ ኦፍ ሱፐርናቹራል ኤክስፕላኔሽን፣ ሲ ሶርስ ክሪቲሲዝም፣ ዲ ኦብጀክቲቭ ኢንተርፕሪቴሽን ይላል። አሁን ከዚህ ላይ ያሉት ኤ ኮሌክሽን ኦፍ ኤቪደንስ የሚለው የሲ ሶርስ ክሪቲሲዝም እና ዲ ኦብጀክቲቭ ኢንተርፕሪቴሽን የሚሉት በጣም እንዲያውም ቫይታል የሚባሉ ወይም ሜን የሚባሉ ለሞደርን ሂስትሪ ሜቶዶሎጂ አስፈላጊ የሆኑ እንትሮች ናቸው። ሶ እዚህ የተለየው እንትና ነው ማለት ነው ቢ ነው። ሶ መልሱ ቢ ይሆናል። ዩዝ ኦፍ ሱፐርናቹራል ኤክስፕላኔሽን የሚባል ነገር የለም። ሶ የ44ኛው ጥያቄ መልሱ ቢ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 45 which historian is credited with starting Ethiopian study in Europe ኢሮፕ ላይ የኢትዮጵያን ስተዲ የጀመረው ተብሎ የሚታሰበው ሂስቶሪያን የትኛው ነው ይላል። ኤ ሄሮዳተስ፣ ቢ ጆን ሉዶልፍ፣ ሲ ሊዮፖልድ ወራንኪ እና ዲ ደግሞ ቴዎሳይዲስ ይላል። የዚህ ጥያቄ አሁን ሄሮዳተስ የነበረው ፎከስ የሚያደርግ የነበረው እንዲሁም ግሪክ ላይ ፐርሺያ የግሪክና የፐርሺያ ጦርነት ነበር በጊዜውና እዛ ላይ ነበር ፎከስ አድርጎ እንዲሁም የሚጽፍ የነበር። ሶ ኤ አይሆንም። የሲ ደግሞ ሊዮፖልድ ወራንኪ ደግሞ እዚህ ቀደም እንዳየ ነው ኮንትሪቢዩት ያደረገው ለጀነራል ለሂስቶግራፊ ነው። ለሂስቶግራፊ ከሆነ ነው ሊዮፖልድ ወራንኪ የሚሆን ማለት ነው። ሶ ሲ አይሆንም ማለት ነው። የዲ ቴዎሳይዲስ የሚለው ደግሞ ቴዎሳይዲስ ደግሞ እንትን የጻፈው አንድ እንትን ስለ አቴንስ ስለ ስፓርታ ኮንፍሊክት በአቴንስ እና በስፓርታ መካከል ኮንፍሊክት ነበርና ስለሱ ነው የጻፈ። ሶ የዚህ ጥያቄ መልስ
የሚሆነው ቢ ነው ማለት ነው። ጆ ሉዶልፍ ነው ስለ ለመጀመሪያ ጊዜ የሞደርን ኢሮፒያን ሂስትሪ ኦፍ ኢትዮጵያን በ17ኛው ሴንቸሪ የጻፉ። ሶ የዚህ ጥያቄ መልስ ቢ ይሆናል። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 46 the presence of grinding stones polished axe and poetry in ኢትዮጵያ ኢንዲኬት የሚያደርጉ የትኛውን ነው የሚል የኤ የፓሊዮሊቲክ ሶሳይቲን ይላል። ኤ አይሆንም። ፓሊዮሊቲክ እንዲያውም ፓሊዮሊቲክ ቱሎች ዌር ቺፕድ ነበሩ፣ ፖሊሽድ ምናምን ሳይሆን ቺፕድ ነበሩ። ሶ ኤ አይሆንም ማለት ነው። የቢ ደግሞ ኤ ኖሚኒካል ፊሽንግ ኮሚኒቲ ይላል። ይህም በተመሳሳይ ፊሽንግ ወዝ አሁን ላይ ፕሬዘንት ላይ ነው እንዲሁም የተጀመረ እንጂ እና የቱል ደግሞ ብሮደር ነበር። በኔሊቲክ ዲቨሎፕመንት ምናምን ጊዜ ብሮደር ነበር። ሶ በዚህ አልነበረም። ይህም መልስ መሆን አይችልም ማለት ነው። የሲ ደግሞ ኒዮሊቲክ ካልቸር የሚለው እኛው መልስ ይሆናል። ምክንያቱም ኒዮሊቲክ ላይፍ አሁን ታይፒካሊዝም ብለን ስናየው ቲፒካሊ ስናየው ኒዮሊቲክ ላይፍ ሰደንታሪ ነበር። አግሪካልቸር ፕራክቲስ ይደረግበት ነበር። ቱል ደግሞ እንጠቀምበት ነበር። ሶ አንዱም ካልቸርም ስለነበር ይህም የዚህ የእንትን ጊዜ በኒዮሊቲክ ላይፍ ጊዜ ማለት ነው። ሶ የዚህ ጥያቄ መልስ ሲ ይሆናል ማለት ነው። ኒዮሊቲክ ካልቸር ይሆናል ማለት ነው። እነዚህ ከላይ ያሉት ኢንዲኬት የሚያደርጉት እነዛን ነው። ሶ የዚህ ጥያቄ መልስ ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 47 which of the following is a true statement about the homo sapiens ከምርጫዎቹ ውስጥ ስለ ሆሞ ሳፒያንስ ትክክል የሆነው የትኛው ነው የሚል ኤ they had the smallest brain among hominids ኮሚኒዶች መካከል ስሞለስት የሚባለው ወይም ትንሽ ብሬን ነበራቸው ይላል። ይሄኛው መልስ አይሆንም፣ ምክንያቱም ላርጅ የሆነ ብሬን ነው እንደውም በተቃራኒ ነበራቸው። የቢ ደግሞ they never migrate out of Africa ከአፍሪካ ሚግሬት አላረጉም ወይም አልተሰደዱም ይላል። ይህም መልስ አይሆንም፣ ሚግሬት አውት አድርገዋል ወደ ኤዥያ ምናምን ሄደዋል። ሶ ቢ መልስ አይሆንም ማለት ነው። የሲ ደግሞ they lived during the upper Paleolithic period of course ኑረዋል። ሶ ጥያቄው የ47ኛው ጥያቄ መልስ ይሆናል ማለት ነው። ሞደርን ሂውማን ወይም ደግሞ ሆሞ ሳፒያንስ የሚባሉት በአፐር ፓሊዮሊቲክ ጊዜ ነው ሲጀመር እንትን የተደረጉት ኢቮልቭድ የተደረጉ ወይም የተፈጠሩት ማለት ነው። አዛ ነው ስፕሪድ ያደረጉት ግሎባሊ ስፕሪድ አድርገዋል እዛ በኋላ ወደ ኤዥያ ምናምን ማለት ነው። ሶ የ47ኛው ጥያቄ መልስ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 48 why was the institution of Ethiopia studies ወይም ደግሞ IES የሚባለው ስታብሊሽ የተደረገው በ1963 ነው የሚለና ጥቅሙ ምን ነበር ስታብሊሽ መደረጉ? ኤ ኢት ኢንዲድ ኮሎናይዜሽን ኢንዲድ ስላደረገ ይላል። መልስ አይሆንም፣ ምክንያቱም ኢትዮጵያ ሲጀመር ኢንዲድ የሚባል እኮ ኮሎናይዝ ተደርገ ከዛ ኮሎናይዜሽን ስጦታ ነው ኢንዲድ የሚባል። ኢትዮጵያ ደግሞ ኮሎናይዝ ተደርገ ስለማታውቅ ኤ አይሆንም ማለት ነው። የቢ ደግሞ ኢት ፎከስ ኦን ሳውዘርን ኢትዮጵያን ሂስትሪ ነው የሚለና ኦፍ ኮርስ ይሄ መልስ ይሆናል። ፎከስ የሚያደርገው ነበር የሳውዘርን ኢትዮጵያን ሂስትሪ ላይ ነበር። አይኢኤስ የሚባለው ኢንከሬጅ ያደረገ ነበር ኮምፕሬሄንሲቭ የሆነ ኢትዮጵያን ሂስትሪ ኢንከሬጅ ያደረግ ነበር። ስፔሻሊ ደግሞ አንደር ሪሰርች በሆኑ ኤሪያዎች በአርሊ ታይም ደግሞ በጣም አንደር ሪሰርች ወይም ደግሞ ሪሰርች ምንም ያልሰራባቸው ከሚባሉ ሪጅኖች ግንባር ቀደሙ ሳውዘርን ሪጅን ነው። ሶ መልሱ የ48 ቢ ነው ማለት ነው። ፎከስ ሳውዘርን ኢትዮጵያን ሂስትሪ ላይ ፎከስ ያደርጋል የሚለው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 49 what is one major difference between historian and natural societies በሂስቶሪያንስ እና በናቹራል ሳይንቲስቶች መካከል ያለው ሜን ዲፈረንስ ምንድን ነው ነው የሚለና ልዩነታቸው ዋናው ልዩነት ነው የሚለና ሂስቶሪያንስ ዩዝ ኤክስፐሪመንትስ ቱ ፕሩቭ ሂስ ቲዮሪዎችን ፕሩቭ ለማድረግ ወይም ለማረጋገጥ ሂስቶሪያኖች ኤክስፐሪመንት ይጠቀማሉ ይላል። የኛው መልስ አይሆንም፣ ምክንያቱም ኦንሊ ሳይንቲስቶች ነበሩ በእንትኖች ኤክስፐሪመንት የሚጠቀሙ ሳይንቲስቶች ናቸው ናት ሂስቶሪያንስ። ሶ ይሄ መልስ አይሆንም ማለት ነው። የቢ ደግሞ ሂስቶሪያንስ ዩዝድ ኤቪደንስ ኤንድ ፐርሰናል ኢንተርፕሪቴሽን ይላል። ኦፍ ኮርስ ሂስቶሪያኖች ይጠቀማሉ ኤቪደንስ እና ፐርሰናል ኢንተርፕሪቴሽኖችን ይጠቀማሉ። ሶ የዚህ ጥያቄ መልሱ ቢ ነው የሚሆን ማለት ነው። ጥያቄ ቁጥር 50 what was the role of fire in early human society early human societies ፋይርን ይጠቀሙ ነበርና ዋና ሮሉ ፋይር ለነሱ ምን ነበር ዋና ጥቅሙ ነው የሚለና የአማራጭ ምን ይላል it was used mainly for writing ቴክስቶችን ለመጻፍ ነው የሚለና መልስ አይደለም። ጽብ
ጽህፈት ሲጀመር ፋየርን አያሳትም ሶ ኤ አይሆንም መልስ ማለት ነው። ቢ ደግሞ ኢት ሰርቭድ ኖ ፐርፐዝ ኢን ኢቮሉሽን በኢቮሉሽን ጊዜ ሲጀመር ምንም ፐርፐዝ አልነበረውም ይላል። ይህም መልስ አይሆንም ምክንያቱም ፋየር ሲግኒፊካንት ነበር እንዲያው እንኳን ላያስፈልግ ማለት ነው። ሶ ቢ መልስ አይሆንም። የሲ ምን ይላል? ኢት ፕሮቫይድስ ዋርምዝ ኤንድ ፕሮቴክሽን ኤንድ ኩኪንግ አቢሊቲ ለሙቀት ለማመንጨት እንትን ይጠቀሙበት ነበር ራሳቸውን ለመጠበቅ እና እንትኖች ምግቦችን አንደው ለማብሰል ይላል። መልሱ ሲ ነው ማለት ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 51 which of the following is considered a prehistorical period? አሁን ካሉ ምርጫዎች ፕሪሂስቶሪካል ፔሪድ በመባል ሪፈር የሚደረጉ ወይም ኮንሲደር የሚደረጉ የትኛው ነው ይላል። ሲንስ በ20ኛው ሴንቸሪ ከ20ኛው ሴንቸሪ ጀምሮ ይላል። ይሄኛው መልስ ነው ምክንያቱም ከ20ኛው ሴንቸሪ ጀምሮ ሞደርን ኤራ ነው የሚባል እንጂ ፕሪሂስትሪ አይባልም። ሶ ኤ መልስ አይሆንም ማለት ነው። ቢ ደግሞ ቢፎር the invention of ራይቲንግ ከመጀመሩ በፊት ይላል። ይሄ ነው መልስ የሚሆን ፕሪሂስትሪ ራይቲንግ ከመጀመሩ በፊት የነበረ ፔሪድ ነው። ሶ ይሄ መልስ ይሆናል ማለት ነው። የሲ ምርጫ ለማየት ደግሞ during the አክሱማይት ኢምፓየር የነበረበት አክሱማይት ፔሪድ ሲጀመር ሂስቶሪካል እንትን ነው እንጂ ፕሪሂስቶሪካል አይደለም። ሶ ሲ ማይሆን ማለት ነው። አይደለም ሶ መልሱ የዚህ ጥያቄ ቢ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 52 what is the role of objectivity in historical writing? በሂስቶሪካል ራይቲንግ ጊዜ ኦብጀክቲቪቲ የሚባል እንትን አለና ያ ሮሉ ጥቅሙ ምንድነው ነው የሚለና ኤ ቴሊንግ ኢንተርቴይኒንግ ስቶሪስ የሚያዝናኑ ታሪኮችን ስለሚናገር ይላል። መልስ አይሆንም። ኢንተርቴይኒንግ ሲጀመር ጎሉ አልነበረም። ሶ ኤ አይደለም መልሱ። የቢ ደግሞ ሪካርዲንግ ሌጀንድስ ኦንሊ ሌጀንዶችን ወይም ደግሞ እነዚህ ገድል የሰሩ ሰዎችን ባለ ታሪክ ሰዎችን ብቻ ነበር ሪካርድ የሚያደርግ ይላል። ይሄን መልስ አይሆንም ምክንያቱም ሌጀንድ ካምቢ ልንጠቀመው ይችላል ሌጀንዶች ምናምን ስንጽፍ እንችላለን ግን አናላይዝ መደረግ ነበረበት። ሶ ቢ መልስ አይሆንም። የሲ ደግሞ ፕሬዘንቲንግ ፋክቹዋል ኢንፎርሜሽን ዊዛውት ቢያዝ ኦፍ ኮርስ ይሄ ነው መልስ የሚሆን ፋክቹዋል ኢንፎርሜሽኖችን ነበር የሚያቀርበው ቢያዝ ደግሞ አያረግም ነበር ይላል። መልሱ የሚሆነው 52ኛው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 53 what distinguish homo erectus from the early hominids? ከአርሊስት ሆሚኒድ ከሚባሉት አንዱ ሆሞ ኢሬክተስ ነው። ከነበሩት ሆሚኒዶች ደግሞ ሆሞ ኢሬክተስም ይለየው ምንድነው ነው የሚለና ጥያቄው የመጀመሪያው ክሬሽን ኦፍ ራይቲንግ ላንጉጅን ክሬት ስላደረጉ ይላል። መልስ አይሆንም ምክንያቱም ራይቲንግ እንዲያውም ከዛ ከ1000 ምናምን ዓመት በኋላ የመጣ ራይቲንግ ሶ የመልስ አይሆንም። ቢ ደግሞ ማስተሪ ኦፍ ፋየር ኤንድ ሎንግ ዲስታንስ ሚግሬሽን ይላል። ይሄኛው መልስ ይሆናል። ሆሞ ኢሬክተስ እንደውም የሚታወቁት የመጀመሪያዎች ሆሚኒድስ ነበሩ ምን ለማድረግ ፋይርን ለመጠቀምና ከአፍሪካ ደግሞ ሚግሬት አድርጎ ወደ ኡራሲያ ወደሚባል ቦታ ሚግሬት ለማድረግ ማለት ነው። ሶ የዚህ ጥያቄ መልስ ቢ ይሆናል ማለት ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 54 why is Australopithecus afarensis important to scientists? ለምን ነው ለሳይንቲስቶች አውስትራሎፒቲከስ አፋርነሲስ ጠቃሚ የሆነው ነው የሚለን። ኤ it was the first tool maker የመጀመሪያው ቱል ሜከር ስለነበር ይላል። መልስ አይሆንም ምክንያቱም ቱል ቢግን የመጠቀም ሲጀመር በሆሞ ሃቢለስ ጊዜ ነው። ሶ ኤ መልስ አይሆንም። የቢ ደግሞ it was the first hominid with writing communication የመጀመሪያው ሆሚኒድ ስለሆነ ነው መናገርና መጻፍ የሚችል ይላል። ይሄም መልስ አይሆንም። ራይቲንግ እንዲያውም ከዛ በጣም ከብዙ ጊዜ በኋላ ነው ራይቲንግ ምናምን የመጣ ሶ ቢ መልስ አይሆንም ማለት ነው። የሲ ደግሞ it showed both ape and human traits of course ሲ ነው የሚሆን መልሱ። የኤፕም የሁማን ትሬትም ስለሚያሳይ ነው በጊዜው የሁማንም የኤፕም አባይ ስለሚያሳይ ነው ይላል። መልሱ የዚህ ጥያቄ ሲ ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 55 which one of the following is a primary historical source? ካሉ ምርጫዎች ፕራይመሪ ሂስቶሪካል ሶርስ የሚባሉ የትኛው ነው የሚለን። የኤ ሞደርን ቴክስት ቡክ ይለናል። ቢ አን አይ ዊትነስ ሌተር ፍሮም ዘ ታይም ኦፍ አን ኢቨንት ይላል። ሲ ሂስቶሪካል ኖቨል። ዲ ማጋዚን አርቲክል ፍሮም ዘ 2020 አባውት ወርልድ ዋር ፈርስት ይላል። ሶ የዚህ የኤ የሲ የዲ እነዚህ እንዳለ ሰከንዳሪ ናቸው ሲጀመር። ቢ ግን አይ ዊትነስ ስለሚል ፕራይመሪ ከዚህ ቀደም እንዳየነው በጊዜው የነበረ ኢቨንቱ በሚደረግበት ጊዜ በጊዜው የተደረገ ነገር ስለሆነ የዚህ ጥያቄ መልስ ቢ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ቁጥር 56 why does historian divided history into ancient medieval and modern period?
ለምን ነው ሂስቶሪያኖች አንሸንት ሚድቫል ሞደርን ፔሪየድ ብለው ሂስትሪ የሚከፋፍሉት ነው የሚለና የኤ ምን ይለናል to make it harder to understand ለመረዳት ከባድ ለማድረግ ነው ይላል እንዲያውም ይህ በተቃራኒ ነው እንዲያውም ሲምፕል ለማድረግ ነው ሶ መልስ አይሆንም የቢ to match the strategy of world religion ይላል እኛውም ሪሊጅን እንዲያውም ሮል ይጫወት ነበር ኦፍ ኮርስ ነበረው ግን ቢያዝ ግን አልነበረም ሶ ቢም አይሆንም ሲ ደግሞ to simplify and organize events chronologically ይላል መልሱ ይሄ ነው ሲምፕሊፋይ ለማድረግና ኢቨንቶችን ደግሞ ክሮኖሎጂካል ወይም በቅደም ተከተል ለማስቀመጥ ይላል ሶ የ56ኛው ጥያቄ መልሱ ይሆናል ማለት ነው ወደ ቀጣይ ጥያቄ እንለፍ ጥያቄ ቁጥር 57 what does the archaeological site of ጉና in Ethiopia reveal ጉና የሚባል ኢትዮጵያ ውስጥ አርኪኦሎጂካል ሳይት አለና ያን ሪቪል የሚያደርጉ ወይም ደግሞ የሚያሳየው ነገር ምንድነው ይላል the oldest known bronze artifact ስለነበር ይላል ይሄኛው መልስ አይሆንም the earliest writing text in Africa ይላል ይሄም በተመሳሳይ መልስ አይሆንም ሲ ደግሞ some of the oldest known stone tool አዛላይ ይገኙ ስለነበር ይላል of course ይሄኛው መልስ የሚሆን old one tool የሚባሉት ዛ ጉና ወይም አፋር ሪጅን ላይ ይገኙ ስለነበር ማለት ነው ወደ ቀጣይ ጥያቄ which of the following does not describe the Neolithic revolution Neolithic revolution ይባላል ከምርጫዎች ውስጥ እሱን ዲስክራይብ ማያደርገው ወይም ማይገልጸው የትኛው ነው የሚል a shift to agriculture b use of polished tool ሲ ደግሞ beginning of hunting እና gathering ዲ ደግሞ domestication of animal ይላል አሁን ከዚህ የኤ የቢ እና የዲ እነዚህ እንዳለ ስለዚህ ኤራ በጣም ልክ ናቸው ሶ የተለየው ከዚህ ሲኖ መልስ የሚሆነው ማለት ነው ወደ ቀጣይ ጥያቄ እንለፍ what was the major consequence of the Neolithic revolution እንዲመሰረት ሜጀር ኮንሲኩዌንስ የነበረው ከአማራጮች ውስጥ የትኛው ነው ይላል የመጀመሪያው the collapse of old civilization ይላል መልስ አይሆንም innovation of writing system ወይም በተመሳሳይ writing system ይሄም መልስ አይሆንም የሲ ደግሞ development of permanent የሆነ settlement ዲቨሎፕ መደረጉ ይላል ይሄ ነው መልስ የሚሆነው ሶ የ59ኛው ጥያቄ መልሱ ይሆናል ማለት ነው አሁን ደግሞ ወደ መጨረሻው ጥያቄ ወደ ጥያቄ ቁጥር 60 እናልፋለን ምን ይላል የጥያቄ ቁጥር 60 which reason explain why early society formed near river ለምንድነው early societies ከሪቨር አጠገብ ነው የሚኖሩዋ እና ለምን ነው እሱን የሚያስረዳው ምርጫ የትኛው ነው ለምን ነው የመረጡ እንደዛ መኖር ይላል to escape from the mountain ይላል ከማውንቴኖች escape ለማድረግ ይላል መልስ አይሆንም rivers provide consistent water እና fertile የሆነ land ስለሚያቀርብላችሁ ይላል መልሱ ነው ሶ የ60ኛው ጥያቄ መልሱ ቢሆናል ማለት ነው የዛሬው ቪዲዮአችን ይመስላል 60 ጥያቄዎችን የቻፕተር 1ን የ11ኛ ክፍልን ያየንበት ቪዲዮ ይመስላል ቀጣይ ደግሞ የ11ኛ ክፍልን የዩኒቱን 60 ጥያቄዎች በዚህ መንገድ ይዘላችሁ እንቀርብ ይሆናል እስከዛ ግን ቀጣይ ፓርቲ ቪዲዮን በመለቀበት ጊዜ ቀጥታ መጀመሪያ ለእናንተ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ